ምዕራፍ 15 በአብርሃምና በእግዚአብሔር መካከል የተደረገ ቃለ ምልልስ ይዞልን ይገኛል። ሙሉ ምዕራፉ እሱን ነው የሚያመለክተን። በመጀመሪያ እግዚአብሔር ለአብርሃም ልጅ እንደሚወልድ ጠቁሞታል። አብርሃም እንግዲህ ንብረቴን ሁሉ በቤት የተወለደ ሰው ይወርሰኛል ብሎ ሲናገር፣ እግዚአብሔር ግን በጉልበት የሚወጣ ልጅ ይወርስሃል ብሎ ልጅ እንደሚወልድ ጠቁሞታል ማለት ነው። በሁለተኛ ደረጃ ደግሞ ይቺን ምድር አወርስሃለሁ ብሎ ቃል ቢገባለት፣ አብርሃም ደግሞ እንደምወርሳት በምን አውቃለሁ ብሎ ሲጠይቀው 5 ነገሮችን አምጣ ብሎ አዘዘው። እሱም ላም፣ ፍየል፣ በግ፣ ዋኖስና ርግብ ናቸው። እነዚህን አባቶቻችን በምሳሌ አስቀምጠውልናል ለምን እንደሆነ። የአብርሃም ዘሮች ለ400 ዓመት በግብጽ ምድር እንዴት እንደሚገዙ በደንብ አድርጎ ነግሮታል እግዚአብሔር። እነዚህን ደግሞ በሶስቱ እንስሳት ምሳሌ ነግሮታል። የመጀመሪያው ላም፣ ፍየል፣ በግ ማለት በኃይላቸው እያነሱ ላም በጣም ኃያል ናት። ቀጥሎ ፍየል፣ ቀጥሎ ደግሞ በመጨረሻ ብዙም ኃይል የሌለው በግ ነው። ይሄ ማለት ልክ የአብርሃም ዘሮች ወደ ግብጽ ከተሰደዱ በኋላ ቀስ በቀስ ኃይላቸው እንዴት እየተዳከመ እንደሚገዙና በመጨረሻ መከራ እንደሚጸናባቸው አሳይቷቸዋል። ዋኖስና ርግብ ደግሞ የሙሴና የአሮን ምሳሌ አድርጎ አባቶቻችን ነግረውናል ማለት ነው።